አንገት ላይ ካለ እንጨት ይልቅ የሚነግር ይሄ ይበልጣል። ለመሰለ መስቀል ኢየሱስ የተሰቀለበት መስቀል ያለ ክርስቶስ እንጨት መስቀሉ አይደለም ያለው በመስቀል ላይ የተንጠለጠለው በመስቀል ላይ የሞተ ኢየሱስ ነው። ነይ ያንጠለጠለው መስቀል የሚያውቀው መስቀል ላይ ደሙን ያፈሰሰ ኢየሱስ ነው የሚያውቀው መስቀሉ ኤግዚስት ያደረገ ኢየሱስ የተሰቀለበት ካሮነ መስቀል አይዳሪው መስቀል የሚያመጡት የኃጢአት መጨረሻ የበደል መጨረሻ የሰራ ሰው ትልቁ ቅጣት እንዲቀጣ የተረገመ ሰው ነው በመስቀል ላይ የሚሰቅሉት። በመስቀል ላይ የሚሰቀል የተረገመ ይሁን የተረገመ ነው ይላል። ስለዚህ ኢየሱስ ክርስቶስን እንደ ግል አዳኝ ሳትቀበል መስቀል ብቻ ብታንጠለጥል አንተ ያንጠለጠልከው እርግማን እንጂ ሕይወት አይደለም፣ ኢየሱስ አይደለም። ለምን መሰለህ? መስቀልን ያሁን ዝም ብዬ እንደ ጌጥ አይደለም ያንጠለጠልኩት። እዚህ ጋር የተንጠለጠለው ስለኔ ነው። እዚህ ጋር ደሙን ያፈሰሰው ስለኔ ነው። በሱ ስራ እኔ ድኛለሁ፣ በሱ ነፃ ወጥቻለሁ፣ በሱ ከእግዚአብሔር ጋር ታርቄያለሁ ብዬ በጸጋው ስላመንኩ ስለዳን በእምነት ስለተቀበልኩ አደርገዋለሁ። መስቀል ምንድን ነው ሲሉኝ ጌጥ አይደለም። እስና ጀስት ጁሪ ግን መስቀል ይሄ ለእኔ ጌጥ አይደለም፣ ለእኔ ሕይወት ነው። ቢኮዝ የዘላለም ሕይወት ያገኘሁበት መገለጫ ምስጢር ነው። ዴዘ ሂስትሪ ከዚህ ጀርባ የሚነገር ታሪክ አለ። ከዚህ ጀርባ የሚታይ ሕይወት አለ። ከዚህ ጀርባ የሚነበብ መጽሐፍ አለ። እስና ጀስት የተንጠለጠለ የሆነ እንጨት አይደለም። የተንጠለጠለልኝን አግኘበታለሁ። የተንጠለጠለልኝን እዚህ ጋር ግኘበታለሁ፣ ተቀብዬዋለሁ፣ ከእግዚአብሔር ጋር ታርቄበታለሁ። ሰው ጥምቀት ወዴት ነው? የሚመካ ቢኖር አለ ጳውሎስ በእግዚአብሔር ይመካ። በማን ነው የምትመካው? ሰው ሁሉ ኃጢአትን ሰርቷል፣ ከእግዚአብሔር ክብር ጎድሏል። ይኸውልህ ከኢየሱስ ክርስቶስ ውጪ አንተ በእግዚአብሔር ፊት የተረገምክ ነው። እግዚአብሔር በምድር ላይ የማይፈልገው ማን ነው ካልክ ኃጢአተኛው እሱ። በኢየሱስ በኩል ብቻ ነው ምሕረትን የምትቀበል። በኢየሱስ በኩል ብቻ ነው ይቅርታን የምትቀበል። በኢየሱስ በኩል ብቻ ነው ንስሐ ተቀባይነት የሚገኘው በእግዚአብሔር ፊት። በምሕረት ስም፣ በማዳን ስም፣ በስራ በአንድ ግን 40 ቀን ቆመ እንዲህ ብትል እግዚአብሔር አይልም። ዳሽኖስ ይሆን ወርክ የራስን ስራ እንጂ የሚያሳየው ኢየሱስን ስራ አይደለም። በጾም ጸሎት የዘላለም ሕይወት ለማግኘት 40 ጊዜ ብትሰግድ ያንተን ስራ እንጂ የኢየሱስ ስራ አይደለም። በስራውና እምነት እንድትድን በነፃ እንዲሁ በነፃ ይላል። በጸጋ በእምነት ዳን ኖ ባይ ወርክ በጸጋ በመስቀሉ ስራ አምነን ዳን